እንግሊዝኛ አታብዥ እንዳይደናገርሽ። እሺ እሺ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ከዚህ በፊት እንደሚሰራ ሰው ትላለህ። በእርግጥ ይሄ ዩቲዩብ ቻናል ኦልሞስት ከከፈትኩት ወደ 6 ዓመት ሆኖታል። ቆይ ስክሮል እንዳታረጉ፣ የሚያዝግ ነገር ላወራ አይደለም፣ ግን ምንድነው ያው የተሻለ የቪዲዮ ጥራት እና የድምፅ ጥራት ያለው ነገር ስጠብቅ ነው ከዛሬ ነገ እያልኩ። በዛሬ አይዲያ የለም የሆነ ስግጥ ብለህ ወጥተህ ፕራንክ ካላረግ ወይ ደግሞ የሆነች ቆንጆ የሀብታም ልጅ ቸከስ ጠብሰህ ከእሷ ጋር ብሎግ ካልሰራ ምንም አይዲያ በቃ ማንም ሊያይልህም አይችልም። አሁን ግን ምንድነው ይሄ ነገር ለራሴ እዚህ ላይ በቪዲዮ መጥቼ ፕሮሚስ ከገባው ለራሴ ፕሮሚሴን ለመጠበቅ ስል ነው እንጂ ሰው ያው እንዳልኳችሁ ነው። ወይ ፕራንክ ካልሆነ ወይ ሆነች ቆንጆ የሸገስ ከሌለች ወይ ደግሞ ሪያክት ካላረግ ወይ ደግሞ የሆነ ታዋቂ ሰው መርጠህ ካልተሳደብክ ከባድ ነው። እና ምን ልላችሁ ፈልጌ ነው ኦልሞስት ወደ 6 ዓመት የቆየሁት ለዛ ነው ዩቲዩብ ቻናል ከፍቼ እላለሁ። እና አሁን በቃ እንደ ማንኛውም ኢትዮጵያዊ ያለኝ አማራጭ ዩቲዩብ ነው። ከክላሱ ጎን ለጎን ማለት ነው ላስኬድ የምችለው ዩቲዩብ ነው። እና ስለምንድን ነው ልሰራ ያሰብከው ካላችሁኝ፣ ልሰራ ያሰብኩት ቤዙ ማለት ነው ቤዙ ፊትነስ ነው። ምክንያቱም አሁን ህዝቡ እየገባው ይመስለኛል ላይ ፊትነስ ኢምፖርታንት ነው። አንድ ሰው ጠዋት ተነስቶ ፊቱ እንደሚታጠበው ጥርሱ እንደሚቦርሸው በቀን አንዴ ለፊትነስ ታይም ሊኖረው ይገባል። ምክንያቱም ፕሮዳክቲቭ እንድንሆን ይረዳናል፣ ከዲፕሬሽን እንድንወጣ ይረዳናል፣ ሄልዚ ላይፍ እንዲኖረን ያደርገናል። እና ከእነዚህ በላይ ደግሞ ወሳኝ ነገር ያለ አይመስለኝም። ስለዚህ ሁሉም ሰው ፊትነስ መጀመር አለበት ብዬ ነው የማስበው። እና የዩቲዩብ ቤዙ ፊትነስ ሲሆን ብራንቾች አሉት። አንዳንድ የሚሰራቸው ነገሮች ማለት ነው እናንተ ከምጠይቁኝ ነገሮች ውጭ ስልክ ቲቶሪያሎች መስራት እችላለሁ። ስለ ሩቢክ ኪዩብ ማለት ማለት ነው። ባለ 2 አለኝ፣ ባለ 3፣ ባለ 4፣ ባለ 5፣ 6x6 አለኝ፣ ፒራሚድ አለኝ፣ ትዊስት አለኝ። ስለነዚህ ቲቶሪያል መስራት እችላለሁ። አሁን ደግሞ ሰሞኑን ለራሴ ስል ጉግል እያደረኩ ቪዲዮ እያየሁ ትንሽ ስለ ስኪን ኬር ነገር አውቄያለሁ። እሱንም ሼር ላደርጋችሁ እችላለሁ። እና ያው እነዚህ አይዲያዎች ያልቃሉ በእርግጥ አውቃለሁ፣ ግን ያው ቭሎግ አያልቅም። ቭሎግም አለ በባንክ ላይ። ቭሎግ ሲባል ይሄ ዝገት የሆነ ቭሎግ አይደለም። ለምሳሌ ጀስት ዴይ ከሆነ ምን እንደሰራው፣ ምን እንደበላው፣ ምግብ እንዴት ነው ማዘጋጀው፣ ሃይ ፕሮቲን የሆኑ ምግቦችን፣ ቺፕ የሆኑ ምግቦችን፣ ርካሽ የሆኑ ምግቦችን ከየት ነው ማገኘው የሚለውን እነዚህ ነገሮች ብሎጌ ላይ ያስገባሉ እንጂ ዝገት የሆነ ነገር አይደለም። እና ደግሞ የፈለጋችሁትን ነገር ይሄን ነገር አብራራልን ብትሉ እናንተ ጊዜያችሁ ሳይወስድባችሁ እኔ ጎግል አድርጌ ምናምን ከክላሴ ጋርም ስለሚመቸኝ ጎግል አድርጌ ስለዛ ነገር ማብራሪያ ልሰጣችሁ እችላለሁ።